የነብያችንን ሰለላሁ ዐለይሂ ወሰለም ሱናዎች ሙሉ በሙሉ ሳንሰራ ሁላችንም እንደምንሞት እናውቃለን አሉ على أكمل وجهها إن أردنا تطبيقها مفصم كفلقن የነብያችንን ሱና እንዳለ ሱናውን ሙሉ በሙሉ ጥሩ በሆነ መልኩ ሳንሞላና ሳናሟላ እንደምንሞት እወቃሉ فلماذا البدعة في الدين ይሄን ካወቅ ማንኛውም ሰው ውሸታም ነው የነብያችንን ሱና ሙሉ በሙሉ على أكمل وجه ሰርቻለሁ የሚል የለም ካለም ተሳስቷል ስለዚህ ሐዲሱን ጀምሬው ነበር አንድ ነገር ሳዛችሁ ምን አድርጉት አሉ ነብያችን ሰለላሁ ዐለይሂ ወሰለም የቻላችሁት ያህል ስሩ وإذا نهيتكم عن شيء فاجتنبوه አንድ ነገር ከከለከልኳችሁ ምንድነው የሚያስፈልገው ተከለከላል ነገር መራቅ ስለዚህ بعض الشراح الفقهاء والعلماء ሲያብራሩ አዋሚር ፍዕል ነው ነዋሂ ተርክ ነው ተርክ የሚያስቸግረው ሰው የለም ይሄን ነገር አትስራ ተባልኩ ምን የሚከልፈህ ነገር አለ መታው ነው መታው አያስቸግርም መስራት ከሆነ ያስቸግራል ስለዚህ ግዴታ ከሆነ አምር እንግዲህ ለውጁብ አለ ለእስትህባብ ለነድብ ለኢባሃ የሚባል አለ فأتوا منه ما استطعتم أمر الندبنا أمر الاستحباب ላይ ነው ዋጅብ ከሆነ የግድ ነው ዋጅብ አይተውም على كل ይሄን ምንንም ማወቅ ይገባናል የነብያችን ሰለላሁ ዐለይሂ ወሰለም ሱናኖች በሙሉ አሟልተን በጥሩ ሁኔታ ሳንተገብር ምንሞት መሆናችንን በርግጥ ካወቅ ወደ ቢድዓ ምንድነው የሚወስደን በቻልነው ልክ ሱና እየሰራን ሱና እየተገበርን በሱና ላይ ለመሞት መጣር ነው ያለብን ማለታቸው ነው طيب ورحم الله الإمام مالك بن أنس إمام دار الهجرة أحد الأئمة الأربعة فقد كان كثيرا ما ينشد اجتماع እንግዲህ زائدانات በብዙ ጊዜ ወህን ወደፊት የሚባለውን ግጥም ወይም ቤት እሱን ይቀሩ ነበር ወደፊት ይመጣል ቤት አንሸደ الشعر ማለት قاله ከራሱም አመንጭቶ ሊሆን ይችላል የሌላም ሰው ሽዕር ሊል ይችላል አንሸደ ይባላል እና ብዙ ጊዜ الامام مالك كان يتمثل بهذا البيت ቤቱ እንግዲህ የሌላ ሰው وخير امور الدين ما كان سنة وشر الامور المحدثات البدائع انظر الاعتصام للامام الشاطبي الاعتصام للامام الشاطبي كتاب اسمه السن ما يتكلال ذات አገኘዋለህ ይሄን ማለታቸው ነው ሲተረጎም ቤቱ وخير امور الدين ያሉ ከዲን ጉዳዮች ሁሉ በላጩ ما كان سنة ሱና የሆነ ነው ከነብያችን ሰለላሁ ዐለይሂ ወሰለም እንግዲህ የሱና አይነቶች ወደ 3 ይከፈላሉ ብለናል እሱ ነው ሱና የሆነ ከዲን ጉዳይ ሱና ነው خير ዋል وشر الامور اي شر امور الدين ማለት ነው አሊቱ እንግዲህ من المضاف اليه عوض للتوه ከዲን ጉዳዮች ደግሞ መጥፎ ማለት المحدثات البدائع محدثات ማለት ተፈጠሩና አዳዲስ ነገሮች ናቸው ከዲን ጉዳይ መጥፎ ሸረኛ የሚባሉት እነሱ ናቸው የሚለውን ቤት ኢንሻድ ማድረግ ያበዙ ነበር ከثيرን ይያልን በብዛት ይሄን ቤት ተመስሎ ያረጉበት ነበር እና በዲን ጉዳይ የተፈጠሩ ነገሮች አስል የሌላቸው في اصل من اصول الدين ማይገቡ እነሱን መስራትና ወደነሱ መቅረብ ሐለካ ስለሆነ መጠንቀቅ ያስፈልገናል ማለታቸው ነው ይሄንን ቤት ተመስል ማድረጋቸው